በአግሮ ፕሮሰሲንግ ዘርፍ ለተሰማሩ ኢንተርፕራይዞችና ማህበራት በተደረገው ድጋፍ ዘርፉ እየተነቃቃ መምጣቱን የደቡብ ኢትዮጵያ ክልል ኢንዱስትሪ ፓርኮች ልማት ኮርፖሬሽን አስታወቀ። በክልሉ በአርባ ምንጭ ኢንዱስትሪ ልማት ፓርክ በቀን ከ300 ኩንታል በላይ የካሳቫ ምርት የሚያቀነባበረው ቤልሳም አግሮ ኃላፊነቱ የተወሰነ የግል ማህበርም ስራ መጀመሩ ተገልጿል። ተመስገን ተስፋዬ ዝርዝር አድርሶናል። የኢንዱስትሪ ልማት ዘርፍ ለሀገር ኢኮኖሚ የሚያበረክተውን አስተዋጽኦ ከፍ ለማድረግ ተኪ ምርቶችን የሚያመርቱ ኢንተርፕራይዞችንና ባለሀብቶችን የማበረታታቱ ስራ ልዩ ትኩረት ተሰጥቶት እየተሰራ ይገኛል። በደቡብ ኢትዮጵያ ክልልም በኢንዱስትሪ ልማት ዘርፍ ለሚሰማሩ ባለሀብቶችና ኢንተርፕራይዞች ምቹ ሁኔታ ከመፈጠሩ የተነሳ በዘርፉ የሚሰማሩ አካላት ቁጥር በጊዜ ሂደት እያደገ መጥቷል። በአርባ ምንጭ ኢንዱስትሪ ልማት ፓርክ ከሰሞኑን በይፋ ስራ የጀመረው ቤልሳም አግሮ ኃላፊነቱ የተወሰነ የግል ማህበር ተጠቃሽ ሲሆን ለማህበሩ ግንባታ ከ110 ሚሊዮን ብር በላይ ወጪ መደረጉንና ከ100 በላይ ለሚሆኑ የአካባቢው ነዋሪዎች ቋሚና ጊዜያዊ ስራ ዕድል መፍጠር መቻሉን የማህበሩ ባለቤትና መስራች አቤል ዘሚካኤል ገልጸዋል። እርሻ ያለን ባስኬቶ ላይ ወደ 400 ሄክታር ከሱ ነው ግባታችን እናገኘው። እንዳልከው ግን እሱም በቂ አይደለም። ከሱ ያለፈ ከገበሬዎች ጋር ትስስር አድርገን እየሰራን ነው የምንገኘው። ዘር ከኛ ሰጥተን እነሱ ምርቱን ደግሞ ወደኛ እንዲያቀርቡልን ማለት ነው። ይሄን ፕሮዳክት ቫልዩ አድ አድርገን ወደ ፓስታና መኮሮኒ ለውጦ ለገበያ ማቅረብ ይሄ እኛ ገና ጅማሮ ነው። በማህበሩ የስራ ዕድል የተፈጠረላቸው ዜጎች በበኩላቸው በአቅራቢያቸው ይህንን ዕድል ማግኘት መቻላቸው ከኢኮኖሚያዊ ተጠቃሚነት ባሻገር የተሻለ ክህሎት ለማግኘት እንደሚያግዛቸው ገልጸዋል። ብዙ የሙያ እንትኖችን ማሻሻያዎችን እያገኘን እንገኛለን። እኛ ድሮ የምናውቀው ካሳቫ ቤት ላይ ተቀቅሎ ምናምን እንደዚህ ነው የምናውቀው። ዛሬ ላይ ግን በዱቄት መልክ እዚህ ጋር ሁሉ ፕሮሰስ አልቆ በዱቄት መልክ ስናገኝ በጣም ኤክሰስ ጥቅም እንዳለው ተረድተናል። ራስን ለመለወጥ በጣም እየተጋው ነኝ። ደግሞ ፋብሪካውም በጣም አዲስ ስለሆነ በጣም ከሱ ጋር ያው ለመስራት በጣም ተዘጋጀ እየሰራው ነኝ። የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ዋና ስራ አስፈጻሚ አቶ ጥላሁን ብርሃኑ በካሳቫ ምርት ማቀነባበር ስራ የተጀመረው ተግባር የሚበረታታ መሆኑን ጠቅሰው መንግስት ተኪ ምርቶችን ለሚያመርቱ ኢንተርፕራይዞችና አልሚ ባለሀብቶች በሰጠው ልዩ ትኩረት መነሻ ዘርፉ እንደ ክልል እየተነቃቃ መምጣቱን በዚህ ወቅት አስረድተዋል። ደቡብ ኢትዮጵያ በጣም ብዙ ጸጋዎች አሉ። ወደ ኢንዱስትሪው በደንብ እየገባን ነው ያለነው። በክላስተር ማዕከላት ደረጃ በ10 ከተሞች ከ17-18 በላይ ክላስተር ማዕከላት አሉን። በእነዚህ ክላስተር ማዕከላት ውስጥ ከ130 በላይ ኢንተርፕራይዞችና አልሚ ባለሀብቶች አሉ። ኦልሞስት ወደ 35-36 የሚሆነው አግሮ ፕሮሰሲንግ ላይ ባልትና ላይ የተሰማሩና ምግብና ምግብ ነክ ጉዳዮች ላይ የተሰማሩ ናቸው። አንዱ ካዛቫ ነው። ሌሎች ሞሪንጋ፣ የሙዝ የምናነሳቸው ናቸውና የባልትና ውጤቶችም ተያይዘዋሉ። በአጠቃላይ እንግዲህ እስከ 3000 ለሚጠጉ ወጣቶች፣ ሴቶች የስራ ዕድል በእነዚህ ማህበራትና በእነዚህ ኢንተርፕራይዞች ተፈጥሯል ማለት ነው። ኮርፖሬሽኑ ማህበራትና ኢንተርፕራይዞች ይበልጥ ውጤታማ መሆን በሚችሉባቸው አሰራሮች ላይ የአቅም ማጎልበቻ ድጋፍ እያደረገ መሆኑ የተመላከተ ሲሆን በክልሉ በኢንዱስትሪ ልማት ዘርፍ ያለውን እምቅ የመልማት አቅም አሟጦ መጠቀም ያስፈልጋል ተብሏል።